እሺ ዛሬ ደግሞ ስለ ፖፖ የተወሰነ መረጃ እንነጋገራለን። ፖፖ ከተጀመረ ትንሽ ከአንድ 3 ዓመት በላይ ያደርጋል። ፖፖ ጋር ያለው መረጃ ምንድን ነው? አንደኛ ትክክለኛ የሆነ አፕሊኬሽን ነው። ሲቀጥል ከሌሎች ሶሻል ሚዲያዎች ለየት የሚያደርገው ብዙ ነገሮች አሉ። ይህን ሶሻል ሚዲያ ለምሳሌ ከነ ቲክቶክ፣ ከፌስቡክ፣ ከኢንስታግራም ከተለያዩ ሶሻል ሚዲያዎች ለየት ያደርገዋል። ለምን ካልን ሌሎች ሶሻል ሚዲያዎች ክፍያ ለመጀመር ሞኔታይዝ ለማድረግ ቢያንስ አሁን ለምሳሌ ቲክቶክን ስናይ ከ10,000 በላይ ፎሎወር መኖር አለበት ይላል። ፌስቡክ ደግሞ ልክ እንደዚሁ ፔጅ ከፍተን ልክ እንደዚህ ከ10,000 ምናምን፣ ዩቲዩብም ልክ እንደዚሁ 1,000 ሰብስክራይበር ከዛ ወዲያ ደግሞ ሞኔታይዝ የሚጀምር። ፖፖ እንደዛ የሚባል ነገር የለም። በተለይ ለሴቶች ገና እንደገቡ ላይቭ በመቀመጥ ሳንቲም መስራት ይችላሉ ማለት ነው። ይሄ ለየት ያደርገዋል። ሁለተኛው ምንድነው? እውነተኛ ለመሆኑ ትልቁ ማስረጃችን አሁን እዚህ ጋር እንደምናየው ከፖፖ ጋር የሚሰሩት የኛ ሀገር ባንኮች አሉ፣ 4 ባንኮች። እነሱ የት አካባቢ እንደሚገኙ እዚህ ጋር እናያለን። በኢትዮጵያ ውስጥ የሚሰሩት የኢትዮጵያ ንግድ ባንክ፣ ቴሌብር እና አዋሽ ባንክ። ለምሳሌ ይህን ያለኝን ውጤት ፖይንቱ ወደ ብር ተቀይሮ ነው መውጣት የሚችለው እና ይሄን እናውጣ ብንል ዊዝድሮ የሚለውን ኦኬ እንላለን። ከዛ ያለው ሳንቲማችን ከዚህ ጋር ይጻፋል፣ ምን ያህል እንዳለን በዶላር ያስቀምጥልናል። ከዚህ ጋር እንደምታዩት አዋሽ ባንክ ይታያቸዋል። ሌሎች ባንኮች በስር 4 የሚሰሩት ባንኮች ውስጥ ማለት ነው። አንዱ ይሄው እዚህ ጋር ለምሳሌ ከላይ ያሉት ኢፔይ ምናምን የሚባሉት የውጭ ባንኮች ናቸው። ዩኤስዲቲ፣ ባይናንስ ምናምን ነገር፣ ፔኖር። ከኛ ሀገር ያሉት ደግሞ ልክ እንደ ቴሌብር፣ ኮመርሻል ባንክ እዚህ ጋር እንደምታዩቸው፣ አዋሽ ባንክ እና አቢሲኒያ። አራቱ ባንኮች ከዚህ ፕላትፎርም ጋር አብረው ይሰራሉ። ሳንቲም ማውጣት ስንፈልግ በአራቱ ከዚህ ጋር በምናውቃቸው በአንዱ ባለን አካውንት ማለት ነው በዛ ማውጣት እንችላለን። ይሄ ለትክክለኛነቱ ማስረጃ እንዲሆን በሚል ነው። ሌላው ትልቁ ማስረጃችን ምንድነው? ለምሳሌ ያለኝ ሳንቲም እንዴት ምንዛሬውን ያውቃል ካልን ይኸው እዚህ ጋር ከታች እዚህ ጋር እንደምታዩት እንደነገርን እዚህ በፊት እንዳወራነው 100,000 ፖይንት ሲሆን $10 ማውጣት እንችላለን። 100,000 ፖይንት ኮይን እና ፖይንት የሚባል እንትን አለ። ያንን ሌላ ጊዜ እናወራለን። አሁን ለምሳሌ 100,000 ፖይንት ሲደርስ $10 ማውጣት እንችላለን። ከዛ 100,000 ፖይንት ሲደርስ $10 እናወጣለን። አሁን ለምሳሌ አሁን ያለው ምንዛሬ ማለት ነው 10,000 ኮይኗ ብር በእኛ 148 እዚህ ጋር እንደምታያት ማለት ነው 148 ብር የምትታያለች አንዷ ዶላር ማለት ነው። አንድ ዶላር አሁን በ148 እንዳለ እዚህ ጋር ይነግረናል። ይሄ ትልቁ ማስረጃችን ነው። ከእነዚህ ባንኮች ጋር ያለውን ትስስር እንደገና ደግሞ ዕለታዊ ምንዛሬ ደግሞ እዚህ ጋር እንደሚያስቀምጥልን እያሳየን ነው ማለት ነው። ከዛ በተረፈ ምንድነው ይሄ ፕላትፎርም የሚጠቀሙት የሀገሮች በመላው ዓለም ያለ ተጠቃሚ ነው። እዚህ ጋር እንደምናያቸው እዚህ ጋር አሁን ይሄው እዚህ ጋር ያሉት ሰዎች ይታዩናል። እዚህ ጋር ስንገባ እዚህ ጋር ይሄ አይ ቲንክ ፓኪስታን ምናምን ነገር ነች እዚህ ጋር አለች። እዚህ ጋር ደግሞ አየርላንድ የዩሮፕ ተጠቃሚ እዚህ ጋር አለች። ያው አፍሪካ እዚህ ጋር ናይጄሪያ ተጠቃሚ እዚህ ጋር አለ። በመላው ዓለም ያለው ሰው ነው የሚጠቀመው። ይህ ማለት ኢትዮጵያም እዚህ ጋር ከኛ እዚህ ጋር ኢትዮጵያ ያለች እዚህ ጋር ይሄ ነው። ይህ ማለት አንዳንድ ሰው ያው ስካም ነው ምናምን ነው በሚል እንትን ለሚለው ማስረጃ ነው። ይሄ የሚጠቀም በመላው ዓለም ውስጥ ያለ ሰው ነው የሚጠቀመው። ይሄ ፕላትፎርም አብዛኛውን ጊዜ ለሴቶች ነው የበለጠ እንትን የሚል። ያው ወንድ ግን
በደንብ ተምሮ አውቆ ከዛ ኤጀንት ሆኖ በውስጡ ሆስቶችን ይዞ ነው ሊሰራ የሚችለው እና ሴቶች በጣም ይበረታታል። ወንድም ልክ እንደዚያው ወንድ ግን ያው ትንሽ እንትን ቻሌንጅ አለው መማር ከዛ ወዲያ ሌቭል 5 ደርሶ ቀጥታ መጀመር እንደሚችል ሴቶች ገና እንደጀመሩ ላይቭ መግባት ይችላሉ። ወንድ ግን ገና እንደጀመር ላይቭ መግባት አይችልም። ሌቭል 5 ደርሶ ምናምን ነው ያንን ሌላ ጊዜ በደንብ እናወራዋለን። እና ልክ እንደዚህ እዚህ ጋር እንደምናያት ሶሪያ ሰዎች እዚህ ጋር አሉ በመላው ዓለም ማለት ላይቭ። ይሄ ማለት ከሌሎች ፕላትፎርሞች ለየት የሚያደርገው እንግዲህ ይሄ ነው። ሌላውም ሁሉም ሶሻል ሚዲያ ተጠቃሚዎች ወደዚህ እየመጡ ነው ያለ። ለምን ከዚህ በፊት እንዳወራ ነው ሞኔታይዝ ለማስጀመር ያን ያክል ሰብስክራይብ ምናምን ነው። ይሄ ግን ቀጥታ ሴቶች ገና እንደመጡ በቀን $1 መስራት ይችላሉ። በቀን $1 መስራት ይችላሉ። ህጉን ጠብቀው ማለት ነው። እዚህ ጋር የሚያስፈልገው ነገር ቢኖር ህጉን መጠበቅ ብቻ ነው። ህጎችም ለምሳሌ እዚህ ጋር እንደምናየው ላይቭ በምትቀመጥበት ሰዓት አሁን ልክ እንደዚህ እንደምታዩት ከኋላ ምንም የሚታይ ነገር የለም። ከፊቷ ምንም ነገር የሚታይ ነገር የለም። ከዚህ ጋር ምንም ነገር መጠቀም የለባትም። ሃይላንድ ስለታማ ነገር ጨለማ መሆን የለበትም። ካሜራ ወጣት ግብት ማለት አያስፈልግም። እነዚህን ነገሮች በደንብ ከጠበቅን 10,000 ኮይን በቀን ይሰጠናል። 10,000 ኮይኑ ደግሞ $1 ማለት ነው። ይህን ካልን ከዚህ በኋላ እንዴት መጀመር እንዳለብን ምናምን ደግሞ ቀጣይ እናያለን። አሁን የምንሄደው ቀጥታ ወደ ሪዋርዳችን ነው። ከሪዋርድ በፊት ግን እዚህ ጋር አንድ ሆነ እዚህ ጋር እንደምታዩት ኤጀንት የምትለውን እዚህ ጋር ኤጀንት የምትለውን እንነካና ያው አፕሊኬሽኑ አወርደን ምናምን ጨርሰን ኤጀንት የምትለውን ከነካን በኋላ እቺን ስንነካት ከዚህ የሚመጣልን እንትላለን ኤጀንት አይዲ ማስቀመጫ እሱን በመንካት ነው ወደ ኤጀንት አይዲያችን አስሞልተን ፌስ ኦተንቲኬሽን አሻራ ሰጠን ቀጥታ መጀመር የምንችለው ማለት ነው። እና ለዛሬው ይሄ ነው። በቀጣይ ደግሞ እንዴት እንደሚሰራ ገንዘብ እንዴት እንደሚወጣ የተለያዩ መረጃዎችን አብረን እናያለን። ስለዚህ ይሄን አፕ ዛሬ ነገ ሳንል ብንጀምረው ጥሩ ነው። አንደኛ እውነት ነው፣ ሪል ነው። የኛ የበላይ የሆኑ ኤጀንቶች አሉ። የተለያዩ ኤጀንቶች አሉ። የኛ ከላይ ያሉት እና ለሸረፈዲ ምናምን የሚታወቁ ሰዎች አሉ። ቢያንስ በወር እስከ 200,000 ብር ድረስ ያገኛሉ። 200,000 ብር ማለት ነው። ያ ግን የሆነው ዝም ብሎ በቀልድ አይደለም። በደንብ ተምረው አውቀው በስራቸው ብዙ ሴቶችን አስገብተው ነው ከዛ ደረጃ የደረሱት። ይሄ ነው። ከዛ በተረፈ ደግሞ እስኪ ስለ እንትን ያለው ለምሳሌ የሰራነውን ኮይን የት ላይ እንደምንወስድ እንየው። እዚህ ጋር ለምሳሌ ሪዋርድ የምትለዋለች ይሄ የወንድና የሴት ይለያያል። በነገራችን ሪዋርድ ከምትለው ውስጥ እዚህ ጋር ነክተን በመግባት የሚቀመጡልን የቀን ታስኮች አሉ። እነሱን ታስኮች በመስራት በየቀኑ እናገኛለን ማለት ነው ሳንቲሞቻችን። ይሄ አፕ ከዚህ ጋር እንደምናየው የሰዓት አቆጣጠሩ ከዚህ ጋር እንደምታዩት እዚህ ጋር የሰዓት አቆጣጠሩ እዚህ ጋር ተጽፎልን ከ1 ሰዓት እስከ 1 ሰዓት 24 ሰዓት ብሎ ነው የሚይዘው። ከ1 ሰዓት እስከ 1 ሰዓት ባለው ውስጥ 24 ሰዓት ተብሎ ነው የሚያዝ። እና
ለምሳሌ አሁን እዚህ ጋር 18 52 እያለ ወደ ታች እየቀነሰ ነው የሚሄድ። ከ24 ሰዓት 23 ሰዓት 22 ሰዓት 21 ሰዓት እያለ ነው። 1 ሰዓት ሲል ኦልሬዲ ያቆማል። ከዛ በፊት ምንድን ነው ይህን የሰራነውን ታስክ 1 ሰዓት በፊት መውሰድ አለብን ከዚህ ጋር ማለት ነው። ካልሆነ እንትናችን ኤክስፓየርድ ያደርጋል። 1 ሰዓት ከሆነ በኋላ ካልወሰድነው በርን ነው የሚያደርገው፣ ሳንቲም ያቃጥለዋል ማለት ነው። ሶ ቀድመን መውሰድ እንዳለብን ነው። ሌላው ከዚህ ጋር እስች ጋር የምናያት ኢንቪቴሽን ናት። ኢንቪቴሽን ማለት ለምሳሌ እዚህ ጋር አንድ ሰው ነክተን እችን ጎ ብለን ማለት ነው፣ የኢንቪቴሽን ሊንክ ናት። እሷን ኢንቪቴሽኗን እዚህ ጋር ነክተን ለምንፈልገው ሰው ሼር እናደርጋለን። እዚህ ጋር ሼር የምትለውን ስንላት የተለያዩ ሶሻል ሚዲያዎች እዚህ ጋር ትመጣለች። በፈለግነው ሶሻል ሚዲያ ለምንፈልገው ሰው መላክ እንችላለን ማለት ነው። ከዚህ ጋር ላለው በሙሉ ለምንፈልግ ሰው ካነው ደግሞ ኮፒ ሊንክ አድርገን ወደ ፈለግ ነው። ለምሳሌ ነው ቴሌግራም ባለው ግሩፕ እንዴት እንደማስቀምጠው እዚህ ጋር እናያለን። ቴሌግራም ያለው ግሩፕ አለ። ከዚህ ጋር ሊንኳን እንደፈለግነው ሰው ኮፒ ካደረግነው ወዲያ እስቲ ጋር ፔስት እንላታለን። ፔስት ብለን ሴንድ እንለታለን። ከዛ ወዲያ ይሄንን ነክቶ ቀጥታ ወደ አፑን መውረድ ይችላል። አሁን የዚህ በፊት ስላወረድኩት እንደገና አውርድ እንትን አይለኝም፣ ስላወርጄዋለሁ ከዚህ በፊት። ሶ መጀመር የሚፈልግ ሰው አሁን ያለችው ሊንኳን ነክቶ ዳውንሎድ ኢሚዲየትሊ እዚህ ጋር የምትለዋለች እዚህ ጋር ኦኬ ብሎ ቀጥታ አፑን አውርዶ መጀመር ይችላል። አሁን የዚህ በፊት ስላወረድኩት እኔ እንትን ነገር ማውረድ ስለማልችል ነው። ይሄ ነው። ከዛ እቺ ምንድናት ሩሎች፣ አሁን ለምሳሌ አንድ ሰው አስገብተን በተለይ ሴት አስገብተን ማለት ነው እነዚህ በትክክል ታስኮች የሚሰሩልን ነው ከሆነ $14 እናገኛለን። $14 ያስገባናት ሴት ለ3 ሰዓት የምትቀመጥልን ከሆነ በ7 ቀን ውስጥ 10,000 ኮይን ይሰጠናል። 10,000 ኮይን ማለት $1 ነው። ለ5 ሰዓት ከተቀመጠች ልክ እንደዚሁ 10,000 ኮይን ይሰጠናል። ለ8 ሰዓት ከተቀመጠች 10,000 ኮይን ይሰጠናል። ለ12 ሰዓት ከተቀመጠች 30,000 ኮይን ይሰጠናል ማለት ነው። እንዲህ እያለ ተራ በተራ 100,000 ሲሆን 100,000 ሲሆን $10 ይሰጠናል። ከዛ በኋላ ያስገባታለች በ30 ቀን ውስጥ እስከ $50 የምታንቀሳቀስ ከሆነ አሁንም $20,000 ኮይን ይሰጠናል። በ30 ቀን $100 አሁን ካንቀሳቀሰች ልክ እንደዚሁ $100 ይሰጠናል ማለት ነው። $100 ካንቀሳቀሰች 20,000 ኮይን ይሰጠናል ማለት ነው። $200 ካንቀሳቀሰች ደግሞ በ30 ቀን ውስጥ 30,000 ኮይን ነው $14 እናገኛለን ማለት ነው። ከዛ በተጨማሪ ላይቭ የምንገባው እች ጋ ያለች ላይቭ የምትለው ቲቪ ምልክት ያለችባት ማለት ነው። እሷን ነክተን ልክ እንደዚህ ላይቭ ሚል ይመጣልናል። እች ጋ ላይቭ የምትለው እዚህ ጋር ትታየናለች። እች ጋ ያለችው ላይቭ የምትለውን ስንነካት ቀጥታ ወደ ላይቭ ያስገባናል ማለት ነው። ላይቭ በምንገባበት ሰዓት መጠቀም ያለብን ህጎች ምንድነው? ከዚህ ጋር ቻቲንግ የምትለው ትታየናለች አይደል? እዚህ ጋር ቻቲንግ እዚህ ጋር ቻት የምትለውን ኦኬ እንላለን። ከዛ ቀጥታ ጎ ላይቭ የሚለውን እዚህ ጋር ጎ ስንለው ቀጥታ ወደ ላይቭ ያስገባናል ማለት ነው። ቻቲንግ እዚህ ጋር መንካት ቻቲንግ እዚህ ጋር እንነካለን። ኦኬ ምትለን እዛ ወዲያ ከጎ ላይ የሚለውን እዚህ ጋር ኦኬ ስንለው ቀጥታ ወደ ላይ ያስገባናል ማለት ነው።
በላይቭ ሰዓት ያው እንዳወራ ነው ስለታማ ነገር መግባት የለበትም። ህፃናት መግባት የለባቸውም። ሃይላንድ፣ ቲቪ፣ የተለያዩ ነገሮች ምንም መግባት የለባቸውም። ከካሜራ መውጣት የለብንም። ከካሜራ መውጣት የለብንም። መውጣት ከፈለግን ደግሞ አለ የኤክስ ምልክት ለምሳሌ ይሄ ላይቭ እንዳለች እዚህ ጋር የኤክስ ምልክት አለች እዚህ ጋር የምታየው የኤክስ ምልክት እሷን ነክተን መውጣት ነው እንጂ ካሜራውን ዞር ማድረግ ምናምን የምናደርግ ከሆነ እንትን አይልም። ኦልሬዲ የምንፈልገውን ኮይን አናገኝም፣ ይቀንስብናል። ስለዚህ መጀመሪያ በደንብ ማወቅ፣ የሚመቸንን ሰዓት መምረጥ፣ ከዛ በኋላ አመቻችተን መጀመር ማለት ነው። 2 ሰዓት ነው ላይቡ በቀን በ24 ሰዓት ውስጥ 2 ሰዓት ነው። 2 ሰዓት በተመሳሳይ ሰዓት መግባት የተሻለ እንትን አለው። በሚመችን ሰዓት ለምሳሌ ዛሬ 4 ሰዓት ገብተን ከሆነ ነገም 4 ሰዓት 6 ሰዓት ገብተን ከሆነ ከምሽቱ የሚሆን ከምናምን በፈለግነው ሰዓት በተመሳሳይ ሰዓት ቢሆን አሪፍ ሪዋርድ አለው ማለት ነው። 2 ሰዓቱ ፓርቲ ነው። ፓርቲ ማለት ደግሞ እዚህ ጋር ኩባያ ምልክት ታየናለች። እዚህ ጋር ያለችው ፓርቲ ምልክት አለች። እሷን ኦኬ ስንላት ወደዚህ ፓርቲ ወደሚል ያመጣናል። ከዛ እቺ ጋር ያት ፓርቲ ከፎሎ እዚህ ጋር ፎሎ ካደረግነው ሰው ነው መግባት የምንችለው። እዚህ ጋር ይታየናል። ፎሎ የሚለው እዚህ ምልክት አለ። ፎሎ ካደረግነው ፓርቲ ካልሆነ በእያንዳንዱ ቤት ልክ እንደዚህ ስንነካ ምናልባት ቤት ውስጥ ተይዞ ሊሆን ይችላል። ቤቱ የተያዘ ሊሆን ይችላል። ልክ እንደዚህ ነው። ካልሆነ ግን ማለት ነው ለምሳሌ አሁን ከዚህ ጋር ታያት የወርቃማ ወንበር የሴት ናት። እች ሌላ ልጅ ላስገባልሽ። ይሄ ሁለቱ የሴቶች ናቸው። የሴቶች መቀመጫ የወንድ መቀመጫ ይለያያል ፓርቲ ላይ። ከዚህ ጋር የሴት ነው መቀመጥ የሚችል፣ ወንድ መቀመጫች ይቀጠዋል። እችኛቷ ነጯ ደግሞ የምታያት ደግሞ የወንድ መቀመጫ ናት። ከሴት ወንበር ወንድ መቀመጫች፣ ከወንድ ደግሞ ሴት መቀመጫች። የሆነ ነገር የልጁን ልልክልህ ነው አውቶንቲኬት አድርጓል ይመስለኛል ሰው ለሰው ምናምን በሚል በሌላ ከዛ ምንድነው የምናደርገው? የእኛን ድምፅ እንዳይሰሙት ከፈለግን ፓርቲ ውስጥ ለምሳሌ በላኪ ቦክስ የምትባላለች። ላኪ ቦክስ ማለት ለምሳሌ ከአንዱ ቤት እንገባለን፣ ከላይቡ ከምናምን ከአንዱ ቤት ስንገባ ይገባን ይመስለኛል። ከዚህ በተረፈ ያው ያለውን ነገር በቅርብ እያወራን አብረን ማደግ እንችላለን። አብረን እንስራ፣ አብረን እንለወጥ። ይሄ የቲም ስራ ነው፣ የግሩፕ ስራ ነው። ለብቻ የትም አይኬድም። ማንኛውም ሰው በማንኛውም ሰዓት ማናገር ይችላል። ሌሎች ቀጣይ ፓርቶች አሉ፣ በሌላ ጊዜ እናወራለን። አመሰግናለሁ። ቻው።